የዓለም መጨረሻ ቀርቧል። አዎ የዓለም መጨረሻ ቀርቧል። ብዙ ነገሮች የሚሰሙትም የሚታዩትም ይህንን የሚያመለክቱ እንደሆኑ ብዙዎቻችን የዓይን እማኞች ነን። የዓለም መጨረሻ ቀርቧል። እውነትም የዓለም መጨረሻ መቅረቡን አንድ ክርስቲያን በዚህ ሰዓት የግድ መገንዘብ አለበት። በመጽሐፍ ቅዱሳችን በማርቆስ ወንጌል ምዕራፍ 13 ላይ ኢየሱስ ክርስቶስን ስለ ዓለም መጨረሻ መቼ እንደሆነ ደቀ መዛሙርቶችም ጠይቀውታል። አንድ ክርስቲያን ስለ ዓለም መጨረሻ በዚህ ሰዓት መገንዘብና ማወቅ ካልቻለ ከባድ ነው። ስለዚህ የዓለም መጨረሻ ቀርቧል። በዛ ስፍራ ላይ ደቀ መዛሙርቶቹ ኢየሱስ ክርስቶስን የዓለም መጨረሻ መቼ ነው? እንዴት ነው የሚሆነው? መቼ ነው የሚጀምረው? ባሉት ሰዓት ኢየሱስ እንዲህ አላቸው። ብዙዎችን እንደሚያስቱና ጦርንና የጦርን ወሬ እንደሚሰማ የእግዚአብሔር ቃል በዛ ስፍራ ይናገራል። ስለዚህ በዚህ ዘመን ያለ መጨረሻ ነው ብለን ልንል የቻልነው ኢየሱስ ከተናገራቸው ምልክቶች መካከል ብዙዎቹ እየሆኑ ስለሆኑ ነው። ስለዚህ ከዛ መካከል ጦርነትን ብንመለከት በዘመናችን ባለንበት በዚህ ዘመን ብዙ የጦር ወሬ እየሰማንና እያየን ያለንበት ሁኔታ አለ። ስለዚህ ይህንን ነገሮች ሁሉ ባየን ሰዓት ምን መገንዘብ እንዳለብን ለአንድ ክርስቲያን የሚደበቅ አይደለም። ስለዚህ የኢየሱስ ክርስቶስ መምጫ ወይስ የዓለም መጨረሻ መቅረቡ ያሳየናል። ስለዚህ የዓለም መጨረሻ መቅረቡን እያሰብን በዚህ ዘመን በዚህ ሰዓቱ እንኳን በዓለም ላይ በጦርነት እየታመሰች እንዳለች እናውቃለን። ከሩሲያ እስከ ዩክሬን፣ ከጋዛ እስከ ሱዳን ሰዎች እስካሁን እየሞቱ ነው። ዛሬ በዚህ ዘመን ያለን ክርስቲያኖች ያለንበትን ዘመን መመርመርና በዛ ዘመን ውስጥ ምን እየሆነና እንደተካሄደ ማሰብ ካልቻለን ከባድ ነው። ኢየሱስ እንኳን ሲወለድ ቀድሞ ያወቁት ዘመን መርማሪዎች ወይ ሰብአ ሰገል የተሰኙ ሰዎች ነበሩ። ስለዚህ በዚህ ዘመንም ስለ ኢየሱስ ክርስቶስ መምጫ ማወቅ የሚችል ሰው ስለ ዘመን ማወቅ የሚፈልግና ስለ ዘመኑ መመርመር የሚችል ሰው ብቻ ነው። ስለዚህ አሁን ያለውን ነገር ከመናገርና ከማውራት የዘለለ የሚሆነውን ነገር ልብ ብለን መመልከት ግድ ነው። በኢየሱስ ክርስቶስ ያመንን እኛ ያለንበት ዘመን ምን አይነት ዘመን ነው? እርግጥ ነው ቅድም እንዳወራ ነው ጦርን ወሬ ትሰማላችሁ። ከዩክሬን እስከ ሱዳን ባሉት አካባቢዎች እስከ ጋዛ ባሉት አካባቢዎች ጦርነት የተሰማ ነው። ይህ እንደ ወሬ ብቻ ተናግረንና አውርተን የምናልፈው ነገር መሆን የለበትም። ይህ ጦርነት እየተካሄደ ያለው ለምን ይሁን እንዴት ይሁን የሚለውን ነገር መምረን መድረስ ካልቻልን እየተመራመርን ዘመናችንን መርምረን መኖር ካልቻልን ከባድ ነው። ዘመንን መመርመር እንዳለብን የእግዚአብሔርም ቃል ይናገራል። ዘመን ውስጥ የሚደረጉትን ነገሮች እያንዳንዳቸውን ነገሮች ይዘውን እንዳይሄዱ ዘመንን መመርመር እንዳለብን የእግዚአብሔር ቃል ይናገራል። ስለዚህ በዘመን እንዳንወሰድ ዘመን እንዳይዋጀን በጌታ ያመንክ ወንድሜ ኢቴ ቶሎ ጠበቅ አርግ፣ ክርስትናህን ጠበቅ አርግና ቁም።
ጠበቅ አርገህ ከጌታ ጋር ያለህን ነገር አበርታ። ግን በጌታ ያላመናችሁ ከሆነ ዛሬ የመዳን ቀን ነውና ዛሬ ወደ ኢየሱስ ነው። በሱ ያመነ አይፈረድበትም። ስለዚህ አንድ ትብብር ደግሞ ጠይቃችኋለሁ። ይህንን ቻናል ሰብስክራይብ በማድረግ ኮሜንት፣ አስተያየት በመስጠት እንድደግፉኝ በጌታ ፍቅር ጠይቃችኋለሁኝ። እንድታበረታቱኝና ያላችሁን አስተያየት በፈለጋችሁት አይነት መንገድ አስተያየት እንድሰጡናል። ተባርካችኋል።